ዓለም ፀሐይ ወዳጆ የጥበብ መድረክና ኢትዮጵያ ማማ ሽልማት የጥበብ መድረኩን 6ኛ ዓመት ኖቬምበር 15 2025 ከ4 ሰዓት ጀምሮ በአውሮራው ሬንጅ ቪው አዳራሽ ያከብራሉ። የኢትዮጵያ ማማ ሽልማት በነሐስ የተለበጡና የተንቆጠቆጡ ሽልማቶችን አዘጋጅቷል። የአምባሰል፣ የባቲ፣ የአንቺሆዬና የትዝታዋ ንግሥት ማሪቱ ለገሰ፣ መራሄ ሙዚቃ፣ የሙዚቃ መምህር፣ የክላርኔትና የሳክስፎን ሊቁ ፈለቀ ኃይሉ፣ መምህር፣ የታሪክ መዛግብትና መጻሕፍት ተመራማሪ፣ በጎ አድራጊ፣ የማሲንቆ ክራርና ዋሽንት ተጫዋቹ ፕሮፌሰር አዱኛ ወርቁ፣ የሀገር ፍቅርንና ብሔራዊ ቲያትር መድረኮችን ከፍ ያደረገ በቴሌቪዥንና በፊልም ድርሰትና ተውኔት ላይ አሻራውን ያሳረፈ አንጋፋው ተዋናይና ደራሲ ተክሌ ደስታ የጽናት ተምሳሌት ናት። መምህርት ሰዓሊና ቀራጺ ፕሮፌሰር ከበደች ተክለአብ፣ ባለቅኔ ገጣሚና ዜማ ደራሲ በሙዚቃ ሥራዎቿ ትውልድን ያነጸች ታሪክን፣ ማንነትን፣ አርበኝነትን፣ ዘላለማዊ ፍቅርን፣ ኅብረትን የሰበከችና ሀገርን ከፍ ያደረገችው ድምፃዊት እጅጋየሁ ሽባባው ጂጂ የክብር ማዕረግ ተሸላሚዎች ናቸው። በተተኪዎች ዘርፍ ተመራማሪ ሳይንቲስት፣ ሥራ ፈጣሪና ማኅበረሰብ አንቂዋ ዶክተር ሮማን አየለ፣ በታላላቅ መድረኮች ላይ የተሰለፈ የዛይም ባንዶ ጊታር ተጫዋች ቴዎድሮስ ብርሃኑ፣ በወጣትነቱ በአትሌቲክሱ ዘርፍ ኮሎራዶንና ሀገር አሜሪካንን ወክሎ እየተስፈነጠረ የሚገኘው ቅዱስ በጋሻው፣ ከሙዚቀኞች ቤተሰብ የተገኘችው ወጣት ድምፃዊትና የሳክስፎን ተጫዋች ረድኤት ፈለቀ ኃይሉ የብርታት ተምሳሌት ተሸላሚዎች ናቸው። ኖቬምበር 15 2025 ከ4 ፒኤም ጀምሮ 17599 ኢስት አይሊፍ አቬኒው አውሮራ ኮሎራዶ በሚገኘው ሬንጅ ቪው አዳራሽ ሙዚቃ፣ ተውኔት፣ ውዝዋዜ፣ ግጥም ሁሉም በየአይነቱ ተደግሷል። የመግቢያ ዋጋ 50 የአሜሪካን ዶላር ብቻ። ለበለጠ መረጃ 720 645 7937 ላይ ይደውሉ። ጥበብን እንኖራለን። ዓለም ፀሐይ ወዳጆ የጥበብ መድረክና ኢትዮጵያ ማማ ሽልማት